ሰላም እንዴት ናችሁ? ውድ አሚር ቲዩብ ቤተሰቦች በዛሬ ቪዲዮአችን ስለ ቡም ላይቭ እንመለከታለን ማለት ነው። አብዛኞቻችሁ ይሄን አፕሊኬሽን በጣም ወዳችሁታልና ይሄው ብዙ ኢትዮጵያዊ ገብቶ መስራት ጀምሯል። ቪዲዮ ሚለው ጋር ስናደርገው ላይቭ የገቡትን ያሳየናል። አንድ ሰው ብቻ ነው የገባው ማለት ነው። እና አሁንም ድረስ ሰዎች በደንብ መግባት ይኖርባቸዋል። አብዛኞቻችሁ ሌላ ፕላትፎርም ላይ እየታገላችሁ ነው ያላችሁትና ይሄ በቀላሉ ገንዘብ ጀነሬት የምታደርጉበት ፕላትፎርም ነው ማለት ነው። እና ያው እንደምትመለከቱት ነው ኢንቫይት አድርጋችሁ ከአንድ ሰው $4 መስራት ትችላላችሁ። ፖፖ ላይ ኒኪ ላይ $6 እና $4.5 በኢንቫይት ልትሰሩ ትችላላችሁ። ነገር ግን ይሄ አዲስ አፕሊኬሽን ስለሆነ በጣም ብዙ ሰው የማግኘት እድል አላችሁ ማለት ነው። ምን ጊዜም አዲስ ሲሆን ቀድሞ የገባ ተጠቃሚ ነው የሚሆነውና ቀድማችሁ ገብታችሁ ተጠቃሚ ሆኑ እያልኩ እየነገርኳችሁ ነው። አሁንም ድረስ አብዛኞቹ የሚገቡት ወንዶች ናቸው፣ ሴቶች እየገቡ አይደለም። ስለዚህ ሴቶችን በደንብ ኢንቫይት አድርጉ። ሴቶች እዚህ ጋር ፓርቲ መቀመጥ የለባቸው፣ ምክንያቱም ላይቭ ነው መቀመጥ ያለባቸው እነሱ ማለት ነው። ታስካቸው ላይቭ ስለሆነ ላይቭ ገብተው ነው መቀመጥ ያለባቸው። አንዳንዶቻችሁ ባለመረዳት እየገባችሁ ፓርቲ እየሰራችሁ ነው ማለት ነው። ይኸው እዚህ ጋር ኢንቫይት ፍሬንድስ፣ ይኸው እዚህ ጋር ላሳያችሁ። ኢንቫይት ፍሬንድስ ኤንድ ኤርን $4 እያለ ነው ማለት ነው። ከአንድ ሰው $4 መስራት ይቻላል። ሩሉን ላሳያችሁ ነክቼ። ይኸው ከገባችሁ በኋላ ለሰው ኢንቫይት ለማድረግ እዚህ ጋር ትመጡና ኢንቫይት ፍሬንድስ ነው ብላችሁ ለሰው ትልካላችሁ። ሩሉን ለመመልከት ደግሞ እዚህ ጋር የቀስት ምልክት አለች ማለት ነው። ጥያቄ ምልክት ምን ጊዜም እንደዚህ አይነት ጥያቄ ምልክት ካያችሁ ንኩት ማለት ነው። ከዛ ያሳያችኋል ሩሉን ምናምን ስለሚያሳያችሁ አሁን እዚህ ጋር እንመልከተው ማለት ነው። እሺ እዚህ ጋር እንደምትመለከቱት 2 ሰዓት ሲቀመጥ የጋበዛችሁ ሰው $1 ይሰጣችኋል። 6 ሰዓት ሲቀመጥ ደግሞ $1 ጨምርላችኋለሁ እያለ ነው። 10 ሰዓት ሲቀመጥም $2 ይሰጣችኋል። በአጠቃላይ 10 ሰዓት ሲቀመጥ 10 ሰዓት ለመቀመጥ ቢያንስ 4 ቀን ቢፈጅበት ወይ 5 ቀን 2 ሰዓት በቀን ቢቀመጥ 5 ቀን ቢቀመጥ እሺ 5 ቀን እንበለውና ማክሲመም 5 ቀን ነው ማለት ነውና በ5 ቀን ውስጥ ከአንድ ሰው $4 ሰራችሁ ማለት ነው። እንደዚህ አድርጋችሁ በቀላሉ መስራት የምትችሉበት ፕላትፎርም ነው። ስለዚህ ፈጥናችሁ መግባት ይኖርባችኋል። ለምሳሌ ምቱት 10 ሰው ብትጋብዙ 10ሩ ሴት ከሆኑ ላይቭ የሚሰሩ ሰዎች ከሆኑ 10 ሲባዛ በ4 በ5 ቀን ውስጥ $40 ሰራችሁ ማለት ነው። እና በቀን ውስጥ 10 ሰው የምታገኙ ከሆነ $40 አሁን ስንት እንደሆነ የታወቀ ነው ማለት ነው ዋጋው። እና እንደዚህ አድርጋችሁ በቀላሉ መስራት የምትችሉበት ፕላትፎርም ነው። እያንዳንዱን ቪዲዮ ሰርችላችኋለሁ። ከዚህ በፊት 2 ቪዲዮ ሰርቻለሁ። እሱን ገብታችሁ ተመልከቱ ማለት ነው። ይኸውላችሁ ኢንቫይት ካረጋችሁ በኋላ የቱ ጋር ነው የምትወስዱት ካል ኢንቫይት የሚለው ውስጥ ትገባላችሁ። ከዛ በኋላ የጋበዛችሁትን ሰው በቁጥር እዚህ ጋራ ያስቀምጥላችኋል። ከላይ ያለች ላሳያችሁ። ይኸው እዚህ ጋር የጋበዛችሁትን ሰው ያስቀምጥላችኋል። 11 ሰው አለ። ዛሬ የገባች ደግሞ ሜርሲ የምትባል ልጅ አለች ማለት ነው። ሙሉን ለመመልከት ኦል እናደርገዋለን። ኦል ስናደርገው ይኸው እንደዚህ ይመጣል ማለት ነው። እና የጋበዝኳቸው ሰዎች እየሰሩ አይደለም ማለት ነው። ይኸውላችሁ ይሄ የምትመለከቱት 20251106 የሚለው አና አቡሽ የሚለው በሱ ጄነሬት አድርጌ ያለው $1 ማለት ነው። 2 ሰዓት ተቀምጦ $1 ሰርቼበታለሁ ማለት ነውና በቀላሉ እንደዚህ ያደርጋችሁ መስራት ትችላላችሁ። የራሴ ሌላም ስልክ ስላለ በሱም ገብቼ እሰራበታለሁ። 2 አካውንት አለ ሌላ ማለት ነው። በእነሱም እየሰራውባቸው እገኛለሁ። ፋሚሊና ፈጥናችሁ መስራት ይኖርባችኋል ማለት ነው። ኤጀንት ኮሚሽኑ 3% ብሎ ነው የሚጀምረው። ከዛ ወደ 6 ነው የሚሄደው ማለት ነው። አብዛኞቻችሁ ደግሞ ዊዝድሮ ሜትድ እንትን እያላችሁ ነው። ዊዝድሮ እየመጣልኝ አይደለም ምናምን እያላችሁ ነውና ዊዝድሮ ለማድረግ እዚሽ ጋራ ዊዝድሮ ምትላለች እሷን ትነኩታላችሁ። እሱን እንነካዋለን። እዛ ገባችሁ በኋላ ያው ቀስት እያሳያችሁ ነው ማለት ነው። ከዛ እዚህ ጋራ ቢስታር የምትላለች አይደል እሷን ትነኳታላችሁ። እዛ ገባችሁ በኋላ ድጋሚ ዊዝድሮ ሚል ሲመጣላችሁ እዚህ ጋር እሱን ድጋሚ እንነካዋለን ማለት ነው። ልክ እሱን ስትነኩት እንደዚህ አድርጎ ያመጣላችኋል ማለት ነው። እንደምትመለከቱት እዚህ ጋር ኤንጂኤን የሚለው የናይጄሪያ ባንክ ነው ማለት ነው። እዚህ ጋር የምትመለከቷቸው ባንኮች ለኛ አይሰሩም። ባንክ ትራንስፈር የሚለው ጋር እንዳትሞክሩ እንዳትታገሉ ማለት ነው። ምንድነው የምታደርጉት? እዚሽ ጋራ የቀስት ምልክት አለች ላሳያችሁ አንዴ። እዚሽ ጋር እሷን ትነኳታላችሁ። ከነካችሁት በኋላ ይሄው ዩኤስዲቲ ምትላለች እዚህ ጋር እሷን ትመርጣላችሁ ማለት ነው። እንመርጠዋለን። ከዛ እሱን ስትመርጡት ይኸው ምን እንደመጣላችሁ ተመልከቱ። ዩኤስዲቲ ቲአርሲ ያመጥቶላችኋል። ሚኒመም ዊዝድሮ ደግሞ $10 ነው ማለት ነው እዚህ ጋር እንደምትመለከቱት። እና ይኸው እዚህ ጋር 250 ሺው አንድ ዩኤስዲቲ ነው ብሎ እየነገራችሁ ነው። ስለዚህ እንደዚህ አድርጋችሁ በቀላሉ ዊዝድሮ ማድረግ ትችላላችሁ። ባይንድ ደግሞ ማድረግ የምትፈልጉ እዚሽ ጋራ ባይንድ የምትላለች እሷን እንካት።
እዛው ውስጥ ከገባችሁ በኋላ እዚህ ጋራ ዋሌታችሁን ታመጡና ከባይናንስ ሊሆን ይችላል ከተለያዩ ኤክስቼንጆች እዚህ ጋር መታችሁ ዋሌት አድሬሳችሁን ፔስት በማድረግ ሰብሚት ብላችሁ ማያያዝ ትችላላችሁ። ዊዝድሮ አደራረጉን በቀጣይ ቪዲዮ እሰራላችኋለሁ። ይሄ እንትን ነው ማለት ነው። ገና እየሰራን ስለሆነ አሁን ዊዝድሮ ማድረግ ስለማንችል ነው። በቀጣይ ደግሞ ዊዝድሮ እያደረግን በተግባር የምናይ ይሆናል ማለት ነው። ያልጀመራችሁ ሰዎች ኮሜንት ላይና ዲስክሪፕሽን ቦክስ ላይ የአፕሊኬሽኑ ሊንክ አስቀምጥላችኋለሁ። በተለይ ሴቶች መፍጠን ይኖርባችኋል ማለት ነው። ምክንያቱም እናንተ ዴሊ ታስክ በቀን $1 ለ7 ቀን ትሰራላችሁ። ከዛ በኋላ ኢንቫይት የምታደርጉት ሰው አንድ እንኳን ቢሆን ከአንዱ $4 ብታገኙ $11 ቀጥታ ዊዝድሮ ማድረግ ትችላላችሁ በሳምንት ውስጥ ማለት ነው። እና ነቃ ብላችሁ መስራት አለባችሁ ማለት ነው። ሌላ ፕላትፎርሞች ላይ አትታገሉ። እዚህ ፕላትፎርሞች ላይ መታችሁ መልፋት ይኖርባችኋል ማለት ነው። ፖፖ ኒኪ ሰው ላታገኙ ትችላላችሁ እና አሁን የአዲስ ስለሆነ እዛ ፕላትፎርም ላይ ቲም ከነበራችሁ ወደዚህ የመጣችሁ መስራት መጀመር አለባችሁ። የዛሬ ቪዲዮ ይሄን ይመስላል። ጠቅማችኋል ብዬ አስባለሁ እና እንደነገርኳችሁ ነው። ላይክ እና ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆናችሁ እንዳረሱ። ቻው፣ እወዳችኋለሁ።